ጸጉርሽን እንዴት ትገልጫለሽ? በጣም የምትወጂው የጸጉር ስታይል ምን አይነት ነው? የምታዘወትሪው የጸጉር አይነት? ጸጉርሽን ቀለም ተቀብተሽዋል ብል? ታዋቂ ሰው ላይ አይተሽ ስታይልሽን ለመቀየር እንዴት ወሰንሽ? ማለቴ ለምን ፈለግሽ? ተፈጥሯዊ ጸጉርሽን ትወጂዋለሽ? ያን የሚያምረውን ጸጉርሽን ተቆረጥሽው ልበል? አታረጊው። ሂማን ሄርን እንዴት ምርጫሽ አደረግሽ? ለፋሽን ያለሽ አመለካከት እንዴት ነው? ጸጉር በራስ መተማመንን ይሰጣል አሊያም ያሳጣል ብለሽ ታስቢያለሽ? ጸጉርሽን በፈለግሽው መንገድ ለማስዋብ ምን ያህል ሰዓት ይወስድብሻል? የጸጉርሽን እድገትና ጤናማነት ለመጠበቅ የትኛውን ምርጫሽ ታደርጊያለሽ? ፍሪዝ፣ ሹሩባ፣ ከርል፣ ትዊስት፣ ዊግ መሰራት፣ ሂማን ሄር፣ አፍሮ። አሁን ላይ እንደ ፋሽን አድርገን የምንወስዳቸው የተለያዩ ስታይሎች በአንድ ወቅት ጥቁር ሴቶች ተፈጥሯዊ ጸጉራቸውን ለመጠቀምና በገዛ ጸጉራቸው ለመዘነጥ ባለፉት ዓመታት ባደረጉት ትግል ውስጥ ያለፈ ነው። ፋሽን ብቻም ሳይሆን ማንነትም ነበር። ሁሉም የአፍሪካ ሀገራት የራሳቸው የሆነ የጸጉር አሰራር ባህል አላቸው። በናይጄሪያውያን ዘንድ የሚታወቁ የዮሩባ ህዝቦች በግብርና፣ የእንጨት ስራ፣ ጨርቃ ጨርቅ የራሳቸው ባህልና መለያ አላቸው። ከዚህ ውስጥ ጸጉር በዮሩባ ህዝቦች ዘንድ ትልቅ ቦታ የሚሰጠው ስሜትን፣ የስራ ሁኔታን፣ እድሜን ጭምር የሚገልጽ በእነዚህ ህዝቦች ዘንድም ጸጉርን መንከባከብ በጣም የተለመደ። በሀገራችንም ያላገቡ ልጃገረድ ሴቶችና ያገቡ ሴቶች በሚሰሩት ሹሩባ ይለያሉ። አውሮፓውያን አፍሪካን የመቀራመት የሚል ሀሳብ በያዙበት ሰዓት በቅኝ ግዛት ስር ከመቆጣጠርና የዜጎችን ሀብትና ጉልበት ከመጠቀም ባለፈ የአንድ ሀገር ህዝብ ጥንካሬ ተብሎ ሊጠቀስ የሚችለውን እሴት፣ ባህልና ወግ ለማጥፋት ከፍተኛ ተጽዕኖ ያደርጉ ነበር። ታዲያ ይህ ተጽዕኖ በጥቁሮች ተፈጥሯዊ ጸጉርም ላይ ጭምር ፈተና ነው። በቅኝ ግዛት ስር የወደቁ የአፍሪካ ሀገራት ዜጎችን ለባርነት ኒው ወርልድ ተብሎ ወደ ተሰየመው ስፍራ ለከባድ የጉልበት ስራ በሚወስዱበት ጊዜ ጸጉራቸውን ለመላጨት ይገደዱ ነበር። ከዚያ በ1786 በአሜሪካ ውስጥ ኪንጎን ሎ የተሰኘ ህግ ይፋ ተደረገ። አንዲት ጥቁር ሴት ጸጉሯን በሻርፕ አሊያም በጨርቅ እንድትሸፍን የሚያስገድድ ህግ ነበር። ይህ ህግ ጥቁር ሴቶችን ከነጭ ሴቶች ለመለየት የታሰበ ሲሆን ጥቁር ሴቶች በስራ ላይ በሚሆኑበት ጊዜ ጸጉራቸውን ይሸፍናሉ። በ1800 በነጮችና በጥቁሮች መካከል ያለው የጸጉር ባህሪ ልዩነት ምክንያት በደል ይደርስባቸው ነበር። የተለየ የጸጉር ቀለም፣ የተለየ የጸጉር አይነት ያላቸው እነዚህ ጥቁር ሴቶች በሌሎች ዘንድም ሲታዩ ጸጉራቸው በቅጡ ያልተያያዘና ዝብርቅርቅ ያለ መስሎ ይታይ ነበር። በአንጻሩ ለስላሳ ጥቁር ያልሆነ የጸጉር ቀለምን የያዙ እንስቶች ደግሞ ውብ፣ ሳቢና ፕሮፌሽናል ተደርገው ይወሰዳሉ። በዚህ ከአፍሪካ ውጪ ባሉ ሀገራት የሚኖሩ ጥቁር ሴቶች በተለያየ የስራ መስክ ላይ ጅምሩ በተፈጥሮ ጸጉራቸው ምክንያት ውድቅ ይደረጋሉ፣ ተቀባይነትን አያገኙ። ለዚህም ሲባል የጸጉራቸውን ቀለም ለመቀየር የተለያዩ ኬሚካሎችን ጸጉራቸውን ለማለስለስ በተለያዩ የውበት ሳሎኖች ውስጥ የሚገኙ ማስዋቢያ መሳሪያዎችን በመጠቀምና ጸጉራቸውን እሳት በመሰራት በዙሪያቸው ካለ ሰው ጋር መሳሰል ይጥራሉ። ለጸጉር ውበት መጠበቂያ ምርቶች እንዲሁ ቀላል የማይባል ወጪን ያወጣሉ። ረጅም የሚባል ሰዓትንም በውበት ሳሎን ውስጥ ያሳልፋሉ። ስራ ቦታቸው ላይ ባላቸው የተፈጥሮ ጸጉር ምክንያት የሚደርስባቸው መገለልም ሆነ እንግልት የራሳቸውን ጸጉር እንዲጠሉትና ለራሳቸው ያላቸው አመለካከት እንዲወርድ እና እንዲቀየር አድርጎታል። መሆኑም ለአንዳንዶች ጸጉር ፋሽን አሊያም ውበት ብቻም ሳይሆን ሰዎች ራሳቸውን የሚገልጹበት ማንነታቸውም ጭምር ሆኖ ቆይቷል። ካሉት የተለያዩ የስራ ዘርፎች ውስጥ በሚዲያው ዘርፍ ላይ ያሉ ሴት ጋዜጠኞች በብዙ መልኩ በዚህ ፈተና ውስጥ ያልፋሉ። አንዳንዶች በጸጉራቸው ምክንያት የሚሰጣቸውን የተሳሳተ ግምት ለማስቀየርና በስራቸው ላይ ለመቆየት ሲሉ ሰው ሰራሽ ጸጉር ለመጠቀም ይገደዳሉ። በዚህም የተፈጥሮ ጸጉራቸው እየተጎዳ በመሆኑ ጸጉራቸውን የተቆረጡ እንስቶችም ጭምር አሉ። በጥንታዊ ጊዜ ያለውን ታሪክ ወደ ኋላ ተመልሰን ብንመለከት አፍሪካን ያላቸው ጸጉራቸውን የሚያስይዙበት መንገድ፣ የሚሰሯቸው የጸጉር ስራ አይነቶች የመጡበትን ጎሳ ማህበረሰብ ውስጥ የሚገለጹበት አንዱ መንገድ። በሀገራችንም በተለያዩ አካባቢዎችና የማህበረሰብ ክፍሎች ሴቶች ጸጉራቸውን የሚሰሩት ስሪ አሊያም የሚያዘወትሩት የጸጉር ስራ አይነት እንዲሁ ለውበት አሊያም ለፋሽን ብቻ ተብሎ የሚደረግ ሳይሆን የሴቲቱ እሷነቷን የሚገልጽ ነው። ሰለጠንን ያሉ የአውሮፓና የምዕራባውያን ሀገራት አፍሪካን በቅኝ ግዛት ስር ለማዋል ከመከሩና የተለያዩ ሀገራትን በቅኝ ግዛት ከያዙ በኋላ ጥቁር ዜጎችን ወደ ሀገራቸው ሄደው እንደ ባሪያ ይጠቀሙባቸው ነበር። እንደ ሰው ለመታየት ከከባድ የባርነት ስራ ነፃ ለመሆን በጊዜው የነበሩ አፍሪካውያን ጥቁሮች እናቶችም የራሳቸውንም ሆነ የልጆቻቸውን ጸጉር ቀጥ ያለና ለስላሳ ለማስመሰል ይጥራሉ። በስራቸው ላይም ፕሮፌሽናል ናቸው ተብለው ለመቆጠር የጸጉራቸውን ቀለም ሆነ አይነት ለመቀየር ይገደዳሉ። ከ1860 እስከ 1900 ባሉት ጊዜያት ጥቁሮች ነጮች ካላቸው ባህል ጋር ለመዋሃድና ለመመሳሰል ባህላዊና ኢኮኖሚያዊ ችግሮችን መጋፈጥ ጀመሩ። አንዳንዶች የተለያዩ ኬሚካሎችን በመጠቀም የጸጉራቸውን ይዘትና ቀለም ለመለወጥ ይጥራሉ። በቤት ውስጥ የሚዘጋጁ ለምግብ ማብሰያነት የሚውሉ
የተለያዩ ግብአቶችን ፀጉራቸውን ለማለስለስ መጠቀም ጀመሩ። በተለያዩ ድርጅቶች ውስጥም ለመቀጠርም ሆነ ካለው ነፃ የሆነ እንቅስቃሴ እንዲኖራቸው የነጮችን ባህል እውቅና መስጠት ነበረባቸው። በ1920ዎቹ ፀጉርን ሙሉ ለሙሉ መቆረጥ ወይንም ባጭሩ ስታይል ማድረግ ክላፐር የምንለው እየተለመደ ነገር ግን በጥቁር ሴቶች ዘንድ ደግሞ በተጨማሪ ፀጉር ወይንም ዊግ በምንለው ማጌጥ ጀመሩ። ይህም ፕሮቴክቲቭ ሄር ስታይል ምቹ ሆኖ አግኝተውታል። በዚህ ውስጥም ቢሆን የተለያዩ የነፃነት ጥያቄዎችን መጠየቃቸው አልቀረም። በመሆኑም በነበረው የሲቪል ራይትስ እንቅስቃሴ ጥቁሮች ፀጉራቸውን በማሳደግና አፍሮ በማድረግ ፀጉርን የሚያለሰልሱ ምርቶችን የሚያቀርቡ ሻጮች መክሰርና መውደቅ ጀመሩ። በዚያውም በተፈጥሮ ፀጉራቸው ማጌጥ፣ መዋብና አለማፈር የብላክ ፓወር እንቅስቃሴ ድጋፍን አገኘ። ከዚህ በመቀጠል የተዋወቁት የፀጉር ስታይሎች ድሬድ እና ሹሩባ መሰራት ናቸው። በ1980ዎቹ ከተዋወቁት የፀጉር ስታይሎች ሌላኛው ፍሪዝ የምንለው ፍሪዝ እንዲሁ አንዳንድ ሰዎች ታጥበውት አሊያም ጥቅልል ያለ የፀጉር አይነት ይኖራቸዋል። ታዲያ ይህ ስታይል ለሁሉም የፀጉር አይነት ላይሆን ይችላል። እንስቶችም የሚኖራቸው የፀጉር አይነት የሚኖራቸውን የፍሪዝ የከርቭ አይነት ይወስነዋል። በመሆኑ ፀጉራቸውን ፍሪዝ ለማድረግ የተለያዩ ኬሚካሎችን ይጠቀማሉ። በሂደትም ፀጉርን በዊግ መሰራት ለጥቁሮች የተመቸ ሆኖ አገኙ። እንደ ባህልም መቆጠር ጀመረ። በእነዚህ ሁሉ እንቅስቃሴዎች ውስጥ ያለፈው የፀጉር ስታይል ወቅቱን የጠበቀ ፋሽን፣ ውበት ብቻም ሳይሆን ራሳቸውን የሚገልጹበት አንዱ መንገድ ማንነትም ሆኖ ቆይቷል። አሁን ባለንበት ዘመን የተለያዩ እንስቶች ጊዜ ባመጣቸው ፋሽኖች በመሳብ የፀጉራቸውን ቀለምም ሆነ ስታይል ይቀይራሉ። አብዛኛው የአፍሪካ ሀገራት ነፃነታቸውን እያገኙና የባርነት አገዛዝ ዘመን ካበቃ በኋላ ቢሆን አንዲት ጥቁር ሴት ነጮች ወደሚበዙበት የስራ ቦታ ላይ ለመቀጠር ስታስብ ተቀባይነት ለማግኘት አስቀድሞ ከሚኖራት የስራ ቃለ መጠይቅ ጀምሮ ፀጉሯን እንደ ነጮች ማስመሰል ይጠበቅባት ነበር። እንደ አውሮፓውያን አቆጣጠር በ1960 እና 70ዎቹ የተነሳው የብላክ ፓወር እንቅስቃሴ እነዚህ ባለጠንካራ ፀጉር ባለቤት የሆኑ ጥቁር ሴቶች ወደ ፖለቲካው መምጣት ጀመሩ። ነገር ግን በስራ ቦታቸው ላይ ፕሮፌሽናል ሆነው መታየት ጫናው አልቀነሰም። በአሜሪካ ውስጥ ከሚገኙ አፍሪካውያን ሴቶች ግማሽ ያህሉ ለፀጉራቸው ብቻ በቤታቸው ውስጥ ከ5 በላይ የሆኑ ለፀጉር ተብሎ የተዘጋጁ ምርቶችን ይጠቀማሉ። ቀላል የማይባል ወጪንም ለፀጉራቸው ያወጣሉ። ነገር ግን በዓለም ላይ የሚገኙ የፀጉር ቅባቶች፣ መታጠቢያ ምርቶች፣ ለጥቁር ፀጉር ተብሎ የሚዘጋጁ ምርቶች በገበያው ላይ እምብዛም አይደሉም። በ2019 የተጠና ጥናትም አፍሪካ አሜሪካን ሴቶች ፀጉራቸውን ለስላሳ ለማድረግ በሚጠቀሟቸው ኬሚካሎች ላይ 30% የሚሆኑት ነጭ የቆዳ ቀለም ካላቸው ሴቶች በበለጠ ጥቁሮችን ለጡት ካንሰር ተጋላጭ ያደርጋቸዋል። የአውሮፓ ህብረት ከኮስሞቲክስ ኢንዱስትሪ ውስጥ 1300 የሚሆኑ ኬሚካሎችን ከገበያው እንዲወጡ ያደረገ ቢሆንም አሜሪካ ግን እግድ የጣለችው በ11 ኬሚካሎች ብቻ ነው። እነዚህ ኬሚካሎችም ሆርሞንን የሚያዛቡ ኬሚካሎችን በውስጣቸው ይይዛሉ። ከጊዜ ወደ ጊዜ በተፈጥሯቸው ምክንያት ጫና ውስጥ መሆናቸውና ራሳቸውን ለመቀየር መገደዳቸው ያልተዋጠላቸው ጥቁር ሴቶችም ተፈጥሯዊ ፀጉራቸውን ይጠሉት የነበሩ መውደድና ሌሎች እንዲቀበሉት የሚደርስባቸውን መገለል በቃ ማለት ጀመሩ። በዚህም ለፀጉራቸው ምቹ የሆኑ የፀጉር አሰራር አይነቶችን የሚከተሉ ጥቁሮች በርከት ማለታቸው ከ2016 እስከ 2018 በኮስሞቲክስ ኢንዱስትሪ የፀጉር መጠበቂያና መዋቢያ ምርቶች ገበያው በእጅጉ እንዲቀንስና እንዲዳከም አድርጓል። አንድ ፋሽን ተከታይ ነኝ የምትል እንስት በአመት ውስጥ ከአንድ ጊዜ በላይ የፀጉሯን ቀለም ልትቀይር ትችላለች። አሁን ላይ እኛ ያለንን የፀጉር ቀለም ለመቀየርና እንደ ነጮቹ ለማድረግ ስንጥር እነሱ ደግሞ ጠንከር ያለና ፍጹም ጥቁር የሆነውን የኛን የፀጉር ባህል